የስልካችሁን ዳታ ኢንተርኔት ስታበሩ ስልካችሁ በማስታወቂያ ምክንያት ምንም ነገር መስራት ያልቻላችሁ አንዱን አመለጥኩ ስትሉ ለአንዱ ያቀብላችኋል። እንደዚህ የሆነ እንደተቸገራችሁ ዛሬ መፍትሄ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ላይክ በማድረግ መጀመር እስከ መጨረሻው ድረስ መቆየትና ቻናሉን ሰብስክራይብ ማድረግ ነው። ሌትስ ጎ ቱ ቪዲዮ። ልክ እንደዚህ አሁን ዳታ አብርታችሁ ልክ እዚህ ጋር ኢንተርኔት ለመጠቀም ኦር ደግሞ ኢንተርኔት ተጠቅማችሁ የሆነ አፕሊኬሽኑን ስትገቡ እዛ አፕሊኬሽን ላይ በጣም አድቨርታይዝመንት ወር ማስታወቂያ የሚበዛባችሁ ከሆነ እንዴት አድርጋችሁ ፊክስ እንደምታደርጉ ላሳያችሁ። ለምሳሌ አሁን እዚህ አፕሊኬሽን ስገባ እንደዚህ አይነት አድቨርታይዝመንት መጣብኝ። ግን ገና ኤክስ አድርጌ ምናምን ነው ፊክስ ማድረግ የምችለው። ነገር ግን አሁን እንዴት ማስተካከል እንደምችል አሳያችኋለሁ። መጀመሪያ የምታደርጉት ነገር እዚህ ሴቲንግ ውስጥ ገቡና ደን ሞር ኮኔክሽን የሚለው ላይ ትገባላችሁ። ሞር ኮኔክሽን ውስጥ ከገባችሁ በኋላ ልክ እዚህ ጋር ፕራይቬት ዲኤንኤስ የምትላለች ፕራይቬት ዲኤንኤስን ውስጥ እንገባለን። ደን እዚህ ውስጥ ገቡ ፕራይቬት ዲኤንኤስ ኦፍ ሆኖ ነው የምታገኙት። እሱን ኦፍ ከሚለው ወደ ፕራይቬት ዲኤንኤስ ፕሮቫይደር ሆትስ ኔም ብላችሁ ትገባላችሁ። ደን ቀጥታ ከስር ደግሞ የሆነ ነገር እንድትጽፉ አጀስት አድርጎ ይሰጣችኋል። እናንተ ልክ እዚህ ጋር ጻፍኩትን ጽሁፍ ትጽፉለታላችሁ። ዲኤንኤስ ዶት አድጋርድ ዶት ኮም ብላችሁ ትጽፋላችሁ። ደን ሴቭ ማለት ነው። ልክ በዚህ መልክ አስተካክሎ እንደጨረሰ የፈለጋችሁትን አፕሊኬሽን ገብታችሁ ብትመለከቱ ከአድቨርታይዝመንት ኦር ከተለያዩ ማስታወቂያዎች አዛ ያደረጋችሁ ማለት ነው። እዚህ ስለዚህ የነበረው አድቨርታይዝመንት ሲያስቸግረኝ የነበረው ቼክ እናድርገው እስኪ። ይሄው አሁን እንደምትመለከቱት ቅድም አድቨርታይዝመንት አምጥቶብኝ ነበር። አሁን ግን አድቨርታይዝመንት ፍሪ ነው። ከአድቨርታይዝመንት ፍሪ ሆኜ አፕሊኬሽኑ ኦር የፈለኩትን አፕ መጠቀም እችላለሁ ማለት ነው። ቪዲዮ እንደሚመቻችሁ እርግጠኛ ነኝ። ላይክ ማድረግ እንዳረሱ። እንዲህ አይነት ቲፖች የሚመቻችሁ ከሆነ ቻናሉን ሰብስክራይብ አድርጉት። ባይ ባይ።